እስር ቤት ሲደርሱ ስፓይቪ የተባለ መኮንን ተቀብሎ ጊዜያዊ ክፍል ውስጥ ሊመድባቸው ሲገባው ሆን ብሎ በእድሜ ልክ እስረኞች በተሞላ ብሎክ ውስጥ እንዲሆኑ በማድረጉ ፖል ወዲያውኑ ነበረ በታሳሪዎቹ ኢላማ ውስጥ የገባው። ሆኖም ሪቸር የማንም መጫወቻ እንዲሆን ባለመፍቀዱ ወደ ክፍሉ የገባውን የታራሚ አለቃ ኔቫይን በመደብደብ ራሱንም ፖልንም ያስከብራል። ፖል ሪቸር ያደረገለትን ሲመለከት ሚስጥሩን ምንም ሳይቀር ይነግረው ጀመረ። ፖል በአንዳንድ አጠራጣሪና የገንዘብ ማጭበርበር ያለበት ተቋም ውስጥ ተዘፍቆ የሚኖር ዝምም እንዲል እየተዛተበት ያለ የሂሳብ ባለሙያ ነው። አሰሪዎቹ ሚስጥር ያወጣብናል ብለው ይሰጉ ስለነበረ በሄደበት ስውር ግለሰቦችን እየላኩ ይከታተሉት ነበር። ከቆይታ በኋላ ሪቸር በገላ መታጠቢያው ክፍል ውስጥ እያለ 4 ሰዎች ሊያጠቁት ሞከሩ። ምንም እንኳን እነሱን ማስወገዱ ለሱ ምንም ማለት ባይሆንም ግራ የገባውና ጥያቄ የሆነበት ግን እሱ ለብቻው ተለይቶ ለምን ኢላማ እንደተደረገ ነበር። ይህ በእንዲህ እንዳለ የወንጀል መርማሪው ፊንሊ ቢሮ ተቀምጦ እያለ ሮስኮ አስደሳች ዜና አገኘሁ በማለት ወደሱ ቀረበች። ያገኘችው የሪቸርን ወታደራዊ መዝገቦች ነበር። እዛም ላይ እንዳገኘችው መረጃ ከሆነ ሰውየው በጀብድ የተሞላ የኋላ ታሪክ ያለው ከባድ ሰው መሆኑን ይረዳሉ። ፖልና ሪቸር በዚህ በኩል ከድብድቡ በኋላ ትኩረት በመሳባቸው ወደ ተገቢው ጊዜያዊ ክፍላቸው እንደተወሰዱ ፖል የገባበት አጣብቂኝ ሥራ ውስጥ ከመጠን በላይ አስፈላጊ ሰው በመሆኑ ዝም ሊያሰኙት እንደሚፈልጉ ይነግረዋል። ያኔም ፖል በዚህ ልክ የሚፈልግ ስለሆነና አብሮትም ስለታየ በስፓይቪና የገላ መታጠቢያው ክፍል ውስጥ በነበሩት ሰዎች ለመጠቃቱ ምክንያት እንደሆነ ፖልን ሊያስወግዱት እንደሚፈልጉት ሁሉ እሱንም ለማስወገድ እንደሞከሩ ተረዳ። ቅዳሜና እሁድ አልፎ ምርመራውም ተጠናቆ ከስር ሲፈቱ ሮስኮ ሪቸርን ልትወስደው ትመጣና በግድያው ሰዓት በአውቶቡሱ ላይ እንደነበረ የሚያረጋግጥ የቪዲዮ ማስረጃ ማግኘታቸውን በመግለጽ ከጥርጣሬ ነፃ መሆኑን ታሳውቀዋለች። ሪቸር በዚህ በኩል እንዴት የወህኒ ቤቱ መኮንን ስፓይቪ ሊያጠምደው እንደሞከረ እያሰበ ነበርና በቶሎ ከተማውን ለቀው ለመውጣት ማሰቡን ይነግራታል። ከመሄዱ በፊት ግን እራት እንዲበሉ ተጠይቀውና በመስማማቱ ከመሄዳቸው በፊት አዳዲስ ልብሶችን ገዝታ ከተማው ውስጥ አድርሳው ትሄዳለች። ታዲያ ሪቸር ሮስኮን ተለይቶ እየሄደ ባለበት አንድ ጥቁር መኪና ለተወሰነ ጊዜ ሲከተለው ቆይቶ እንደሄደ አስተዋለ። ብዙም ግድ ሳይሰጠው ሞስሊ ወደ ተባለ የወንዶች ጸጉር አስተካካይ ጋር ይገባል። ሞስሊ ለከተማው እንግዳ ከሆነው ሪቸር ጋር እየተጨዋወቱ ክላይነር ፋውንዴሽን ስለተባለ ከተማውን ከሞላ ጎደል ስለሚገዛት የቤተሰብ ቢዝነስና አንዳንድ የአካባቢውን ሁኔታ ይነግረው ጀመረ። ልክ በዚያን ጊዜ ያ ሲከታተለው የነበረው ጥቁር መኪና ተመልሶ ይመጣል። አሽከርካሪው ኬጄ የሚሉት የክላይነር ፋውንዴሽን አስተዳዳሪ የሆነው የክላይነር ሲኒየር ልጅ ስለነበር ልክ ከመኪናው እንደወረደ ወደ ሪቸር በመቅረብ ገና ከመምጣቱ በከተማው ማርግሬቭ ላይ ችግር መፍጠር መጀመሩን በመስማቱ ስነ ስርዓት እንዲይዝ ራሱንም እንዲጠብቅ አስጠንቅቆት ይሄዳል። የኬጂ ዛቻ ጉዳዩ ያልነበረው ሪቸርም ከቦታው እንደተለየ ሮስኮ ጋር የራት ፕሮግራም ነበረውና ወደሷ ያቀናል። ሆኖም ከደቂቃዎች በፊት ተጨማሪ ሌላ ስክሪን በመገኘቱ እቅዳቸው ይሰረዛል። ምንም እንኳን ሪቸር ከከተማዋ ለመልቀቅ አስቦ የነበረ ቢሆንም ፊንሊ ግን ከሁለተኛው ሬሳ ግድያ ጥርጣሬ ነፃ ለመሆኑን በመግለጽ ሟቹ ምን ሆኖ እንደሞተ እስኪያውቁ ድረስ እዚሁ እንዲሆን ያዘውና ወደ ምርመራ ክፍል ይዞት ይሄዳል። እዚያም ጃስፐር የተባለ የፎረንሲክ ባለሙያ የአስክሬኑን ሁኔታ ሲያብራራላቸው ቆየ። በመሃል ሪቸር ዝርዝር ጉዳዮችን እያዳመጠ ከቆየ በኋላ ከሰማው ነገር ተነስቶ አስክሬኑን በግል እንደሚያውቀው መናገር ጀመረ። ያን የነበረ ሟቹ በሚያስደነግጥ ሁኔታ ሌላ ሰው ሳይሆን ጆ ሪቸር የተባለው ታላቅ ወንድሙ መሆኑን የተረዳው። ሪቸር ይህን ድንገተኛ የመርዶ ዜና ሲሰማ ከመደናገጥ ይልቅ ነገሩን በእርጋታ ይቀበልና ለወንድሙ ሞት ተጠያቂ የሆነውን ቡድን ሆነ ግለሰብን በራሱ እጅ ፈልጎ እጃቸውን ለመስጠት መዘጋጀት በመጀመሩ ከፊንሊ ጋር ይጣላል።